የሰማይ ነው አይደል? ይገባኛል። አንደኛ ሰው ቤቱ የመጣን ሰው እንደዚህ ማመናጨቅ እኮ አላመናጨኩም። በሰላማዊ መንገድ ውጣ፣ በትዕግስት ነው ውጣ። ገባኝ። እኔ እወጣለሁ እኮ ግን እንደዚህ መመንጨቅ አልነበረብህም። ይሄ ስርዓት አይደለም። አንተ ምን እየሆንክ ነው? ቁጭ ማለት ነው የምትሄደው። ስነ ስርዓት ነው ያዝ እንጂ አንተ ራስህ ስነ ስርዓት ነው ያዝ። ለምን ትናደዳለህ? እኔ ስለመጣሁ ጋር ሌላ በጣም እየተናደድክ ነው፣ እያላበህ ነው ምናምን። ተረጋጋ። ኧረ እንደዚህ መናደድ አይጠበቅብህም። ተው። በዚህ እድሜ የደም ግፊት በሽተኛ እንዳትሆን። እኔ እወጣለሁ ግን አለ ስላመማት ማለት ነው። እሷንም ባታስቸግራት ደስ ይለኛል። ይቅርታ ቤት ስለመጣሁ። እኔ በመጀመሪያ ደረጃ እሷን ካሰብክ ማለት ነው እዚህ ቤት ውስጥ ሳይሆን ውጭ ላይ ማግኘት ትችል ነበር። ተረዳ። እኔ ነኝ የጠራሁት። አልሰማኸኝም? ማንም የለም። ታማለች። እኔ ነኝ የጠራሁት። አሁን ስትመጣ ነው ሄዳለች። አይገርምህም? አሁን ደህና ሆንኩ። ችግር የለም። ተሻለሽም አልተሻለሽም አሁን ከዚህ ቤት ውጣልኝ። አይወጣም። ታማለች። ያታየህም ውጣልኝ እያልኩ ነው። ውጣልኝ ከዚህ ቤት ውጣ እያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው። እየታገዝኩ ነው ያለሁት። ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁኝ። ምንም ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። እንደዚህ ሆናችሁ ለለቂያችሁ ልወጣችሁ በእኔ ፊት እንዲካረካት ስወጣ ምን ልታደርግ ነው? ምንም ሊያደርግ አይችልም። ምንም ማድረግ አይችልም። ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈት አልችልም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ፣ ሰው ቁጭ ማለት ትችላለህ። ችግር የለም። ይኸውልሽ ችግር የለም ግን አንተ ተረጋጋ። አይወጣም። ምንም ነገር ለማድረግ እንዳትሞክር። የመጣው ይኸውልህ ችግር የለውም። በጠባይ መነጋገር ከቻልክ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። አንተ እዚህ ቤት ውስጥ የፈለግከውን ነገር ማድረግ ትችላለህ አይደለ? ልክ እንዳንተው እኔም የፈለግኩትን ነገር የማድረግ መብት አለኝ። ገባ? ስማ፣ ወንድ ልጅ ማለት ደግሞ ማለት ነው ይኸውልህ ንዴትህን መቆጣጠር ነው። ይኸውልህ እላፊ የሆነ ነገር እሷ ላይ ያረክ ማለት ህይወት ላይ ነው የምትቆጨው። ሰማኛ? ይቅርታ እየመከርኩህ። ስለምክርህ አመሰግናለሁ። ውጣልኝ። ያንተ ምክር አያስፈልገኝም። እየሰማኸኝ ነው? ያንተ ምክር አያስፈልገኝም። እስከ ዛሬም ያንተ ምክር ጠቅሞኝ አይደለም እዚህ የደረስኩት። እየመከርኩህ አይደለም። አልመከርኩም። እኔ አንተን ልመክር አልችልም። ቀስ በል። ቀስ በል። ቤቴ ላይ ከእሷ ጋር ተረጋጉ መጀመሪያ። ቀስ ብለህ መጀመሪያ ተረጋግተህ ምናምን። ሲቀጥል ደግሞ የመጣው ዝም ብሎ ሊወጣ አይደለም። በደንብ ምሳ በልቶ ሻይ ጠጥቶ ወይ ቡና ጠጥቶ በደንብ ተዝናንቶ ምናምን ነው የሚሄደው። እሺ አይሄድም። አንተ የፈለግከውን ነገር ማድረግ ትችላለህ ለዚህ ቤት። እኔም የፈለግኩትን ነገር የማድረግ መብት አለኝ። አለቅ እርታ ግን ልታሳስችኝ ነው። ምን ስነስርዓትሽን ያዥ እያልኩሽ ነው። ተሳሳት። ፈቀድኩልህ እኔ ምን እንዳይፈጠር ነው። እንደፈለግሽም አፍሽን አትክፈች። አንዳንድ ጊዜ ለሁሉም ነገር ልክ አለው። ገባሽ አይደለ? ልክ አለው። እኔ አፌን ስከፍት ግን አንተ በተግባርክ የከፈትካቸው ነገሮች እንዴት ናቸው? ጥሩ ናቸው። በጣም ደስ ይቆያል አይደል? ወሬ ከማዳመጥ ይዱጣ። እንደ ሴት ወሬ አታዳምጡታ። እኔ እና እሷ አውረተንም ይሁን ምንም ብለን እንግባባለን። ገባሽ? ስለዚህ ውጣልኝ። በጣም ትንግባባ ትችልበት ነው። ችግር የለም። በእናትህ ለእኔ ስትል እንደው ለእኔ ስትል በሞትኩት ምን ሆነ ነው? አለም አንቺ ተረጋጊ እባክህ ወንድሜ። የለም ተረጋጊ። በነገራችን ላይ ማለት ነው ቤቴ ነው ምናምን ብለህ እሷን እንደፈለግ የማድረግ መብት የለህም። ይሄ እኔ እና እሷ ምንም ተባብረን እንድንግባባ እንችላለን። ከአንተ ጋር ግን ፈጽሞ ማለግባባት ሆነ። እኔ ደግሞ ከአንተ ጋር መግባባት አልፈልግም። ስለዚህ ዱጣ በቃ እኔ እና እሷ ግን እያገርኩ ማለት ምንም ሆነን እንግባባለን። ወይኔ እንደሱ ነው እንደምታስበው። ስለዚህ ውጣ ከዚህ ቤት። አንተ ነህ መሀል እየገባ ለነገሮች ክፍተት እየፈጠርክብን ያለው እንጂ እኔ እና ሰው ድሮም ተግባብተን ነበር። እንደዛ ነው እንደምታስበው። ካየው ጀምሮ ማለት ነው ክንፍ ያበ እንትን ክንፏን ጣለች አሞራን ይመስልክ ገባ። ለመብረር ትሞክራለህ፣ ትነፋፋለህ፣ ምናምን አትበርም። ሶ ይኸውልህ አይደለም እንድትነካኝ አልፈልግም። ይቅርታ እወጣለሁ። እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ። ሰነዘረው ቤት ስለሆነ ሰማኸኝ አይደል? ልቀቀው።
ኮል ቀቀው በስነ ስርዓት ይወጣል። በስነ ስርዓት ነው እየተናገርኩኝ ያለሁት። ሌላ ነገር ውስጥ አታስገብኝ አንቺ ልጅ እኮ ይውጣ በስነ ስርዓት እኮ እንጂ እንዲህ ስለጎተትከው አይወጣም። እንደሱ ስለጎተትከው አይወጣም። ሩታ እባክሽ እሺ እንተዋወቃለን እኮ እንዴት እንደሆነ ነው እንተዋወቃለን። ይቅርታ እንዲህ ሆነ ምንም ምን ሪፍለክሽ ቆይ ከኔ ምንም አልፈለኩም እንዴ ልውጣልሽ አትወጣም እንዴ እንደፈለግሽኝበት ልውጣልሽ እኮ አልኩሽ እኔ አይ አንተም እንደፈለክ መሆን ይችላል ነው ያልኩህ ከኔም እንደፈለኩ መሆን ይችላል ለምን ትናንትና ልውጣ ብዬ ሻንጣ ይዤ ስወጣ ለምን መለስሽኝ ታዲያ እንደፈለክ እንድትሆን አለቀ እኔ ከእሷ ጋር ላወራ ነው ውጣሽ በጠባይ ውጣልኝ እሺ የሚያግባባን ከሆነ እንደ ወንድ ለምንህ ብቻ ማይልህ ንዴት ውስጥ ነው ያለው በንዴት ሰው መጥፎ ነገር እንደሚያረጋጋለው እባክህ ችግር የለውም ምንም አይነት ነገር እንዳትፈጠርም አይችልም እሺ ይውጣሽ ስለዚህ ደግሞ አሟታል ይቅርታ ሰርበኝ የምታስወጣ ጎተኝ መተኝ የምታስወጣ ችግር የለም ሩታ እባክሽ ችግር የለም ኖ እሱ ውጣ ምናምን ስላለክ ሳይሆን በእንደዚህ አይነት ሁኔታ ውስጥ ለአንተ እዚህ መቆየት ጥሩ አይደለም ሲቀጥል ደግሞ ዲስሪስፔክት እየተደረግክ እንደዚህ እንድትቀመጥ ስለማልፈልግ ይሄዳል አንተ ስላልከው ሳይሆን እኔ ስላልኩት ይሄዳል ይቅርታ ቻው ደውልልሃለሁ መልካም ጊዜ ይሁንላችሁ ይቅርታ እንደዋወላለን እንዳላይ በራፊ ላይ እንዳላይ እንደዋወላለን በራፊ ላይ ማ ዘበኛ አይደለሁኝም እኔ እዚህ ጋር የምቀመጠው እንደዋወላለን በቃ ቻው ደውልልሃለሁ 4 ቀን ነው ደግሞ ይቀራል እሺ ችግር የለም ለሰው ልጅ ማስታወስ ያስፈልገዋል አሁን ምን ላስታውስህ ራስህ ላይ ሌላ ጣጣ እንዳትመዝ ምንም ነገር እንዳትፈጥር ሰማኸኝ አይደለ ቤትህ ምናምን ቤት የምትለው ግንብና ምናምን ሊሆን የሚችለው ተረዳኸኝ ሀሳቤን አይደለ እዚህ ውስጥ የተቀመጠችው እሷ ግን ምንም ነገር ልታደርግ አትችልም ግን የተማራት መስልም ሲያዩክ ባይ ይሶዬ ቻው ደህና ሁንልኝ ደውልልሃለሁ ደላላነቱን መጨረሻውን አሳይሃለሁ መልካሙን እመኝልሃለሁ በቃ ባይ ቻው ራስን ጠብቂ ምንም አይነት ነገር ከተፈጠረ ጩሂ ጎረቤት ምናምን ሊደርስ ምንም ሊፈጠር አይችልም ታች ዘበኞቹን እነግራቸዋለሁ እንትን በይ እሺ ባይ ደህና ዋል ምንድነው እንደዚህ ያደረገ ምንድነው እንደሚያናድድህ ምን ሆነህ ነው እንደዚህ የምትናደደው አይ በዚህ ልክ ትናደዳለህ ብዬ አልጠበኩም ነበር በሰላም የምትናደድከው ለስራት ለምን አይኖርሽም ነው እንትን ሌላ ነገር ምን ውስጥ ትገባለህ እንዴት ነገር አድርጌ መውጣት አቅቶኝ አይደለም እየታገስኳቸው ያለሁት እንደዛ ነው እንዴ የምታስበው ማድረግ እኮ ብትችል ኖሮ እስከዛሬ ቁጭ አትልም ነበር አቅሙ ስለሌለክ እንጂ አቅሙ ስለሌለኝ ሳይሆን ጭንቅላት ስላለኝ ነው ዝም ያልኩት ማለት ነው በጣም ጭንቅላት አለ አንተ ስለዚህ አሁንም ቢሆን ባትፈታተኝ ደስ ይለኛል ወይኔ አሊያም ላይ ይወጣልሻለሁ ቤቱን ጭንቅላት አለ ለካ ደስ እየነገርኩሽ ነው አሊያም ቤቱን ላይ ይወጣል እንደፈለግሽ መወጥ ትችያለሽ ምርጫ ብዙ ነገሮችን እያሳለፍኩሽ ነው ያሉት ምርጫ አንተ ነው እንደፈለግሽ ስርዓት እንዲኖርሽ አሁንም ደጋግሜ እጠይቅሽ ስርዓት ይኖርሽ ከማን ልማር ስርዓት ካንተ አስተምረኝ እስቲ ስርዓት እንዴት አይነት እንደሆነ መጀመሪያ አንተ ስነ ስርዓት እንዴት እንደሆነ አንተ ስነ ስርዓት ንቀት እያሳየሽ እንደሆነ ማወቅ አለብሽ አንተ ስነ ስርዓት መጀመሪያ እንዴት እንደሆነ ወቅና ትልቅ ንቀት እያሳየሽ ነው ቤት ድረስ ነው ልጁን ይዘሽ የመጣው አንተ ማንንም ጎትተህ ስትመጣ አስከብረኸኝ ነበር እንደዛ ነው የሚሰማው እንዴት ነው ስሜቱ ደስ ይላል አይደል እኔ ያመጣው ሰው ከዛ በፊት እዚህ ቤት ውስጥ መጥቶ የሚያውቅ ሰው ነው ገባሽ ስሜቱ ደስ ይላል እንዴትም ሆነ እንደዛም ሆነ እንደዚህም ሆነ በቃ ስሜቱ በጣም ቆንጆ ነበር አይደል ደስ ይላል አይደል ልክሽን ባታልፊ ጥሩ ነው ማን ልክ እንዳለፈው ልክሽን ባታልፊ ጥሩ ነው ማን ልኩን እንዳለፈው የሰው ልጅ የትኛው ጊዜ እየነገርኩሽ ነው እኮ የትኛው ጊዜ ደግሞ ደጋግሜ እያስረዳሁሽ ነው የትኛው ጊዜ ከቻልሽ ማለት ነው ነገሮች ካበቁ ካለፉ በኋላ ዋይ ነው የሚሆንብሽ ላንቺ እውነትህን ነው አንተ ዛሬም እንደዛ ነው የምታስበው እንደዛ ነው የሚሰማክ በጣም ተጫዋች ነው እባክህ በጣም ብዙ ጨዋታና ቀልድ ትወዳለህ ዛሬም እየቀለድኩ እየመሰለሽ ነው አይደል እስከ ዛሬ ስታደርገው የነበረው ነገር በሙሉ ትክክል ነው ማለት ነው
ኦ ማይ ጋድ። ስለዚህ አንተ ከበድን ጋር ነው መግባባ የምችለው። ለነገሩ ሰው ከሚመስለው ጋር እኮ ነው የሚውለው።